ብዙዎቻችን ሰዎች የሆነ ቦታ ላይ ሲደርሱ የደረሱበትን ቦታና ያለን እንጂ ያለፉበትን መንገድ የማየት ችግር አለ። የመጀመሪያው የስኬታችን ጠላት ማን ነው ያልን እንደሆነ የምቾት ዞን ነው። የምትሄድበትን እስካላወቅ ድረስ መንገዶች ሁሉ ወዲያ ያደርሳሉ። ወዲያ ወዴት? ዲፋይን ያልተደረገ ወዲያ፣ ዴስቲኔሽኑ ያልታወቀ ወዲያ። የመጀመሪያዎቹን 1000 ሰብስክራይበሮች ለማግኘት ከ1000 በላይ ቪዲዮዎችን ለጥፈዋል። ተምሮ at the end of the year ማለፊያ ውጤት አላገኘም ማለት ውድቀትን ማለት አይደለም። በተመሳሳይ ተግባር የተለየ ውጤት መጠበቅ አይቻልም። ሰላም እንደምን አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎች በሚጫኑበት ጊዜ ደግሞ መልእክቱ እንዲደርሳችሁ የደወል ምልክትን መጫን አትርሱ። ዛሬ ስለ ስኬት ሚስጥር እንነጋገራለን። ስኬት ምንድነው? የስኬትስ ሚስጥር ምንድነው? የስኬትን ሚስጥር ከማየታችን በፊት እስቲ በራሱ ስኬትን እንመልከተው። ምንድነው ትርጓሜው? የአብዛኞቻችን አተያይ ስኬትን ከውጤት አንፃር ነው። ስኬት ውጤት የለውም ማለት አይደለም፣ ነገር ግን ከውጤት ብቻ አይተረጎምም። ስኬት ማለት በህይወት ውስጥ የተቀመጡትን ግቦች ለመድረስ፣ ወደ ተፈለገው ዓላማ ለመድረስ፣ የተፈለገውን ውጤት ለማግኘት የሚደረግ ሂደትና የሚመጣው ውጤት ድምር ነው ስኬት ማለት። ስኬት ከግለሰብ ሊለያይ ይችላል። ያ ማለት ሰዎች የተፈጠሩለት ዓላማ የተለያየ ነው። ነገር ግን እዚህ ጋር ልብ ልንል የሚገባው ነገር ምንድነው? ስኬት ከግብ ከአመለካከትና ከተከታታይ ጥረት የሚመነጭ እንደየሰው የተለያየ ትርጉም የሚሰጥ ሂደት ነው። አያችሁ፣ 3 ነገሮችን አነሳን። ግብ፣ የት ነው መድረስ የምፈልገው? የት ጋር ነው መሆን የምፈልገው? ያስቀምጡት ግብ ነው አንደኛው ነገር። ሁለተኛው ወደዛ ግብ ለመድረስ የሚደረግ ተከታታይ ጥረት ነው። ሶስተኛው አመለካከት። ያለ እነዚህ 3ቱ ነገሮች ስኬትን ሙሉ መተርጎም አንችልም። አንዳንዶቻችን ገንዘብን መሰብሰብ ብቻ ስኬት እንደሆነ አድርገን እናስባለን። አንዳንዶቻችን ዝናን ማግኘት ስኬት እንደሆነ እናስባለን። በነጠላ ነገር ስኬት ሊመዘን አይችልም። ውጤት ላይ ብቻ ተቆሞ ስኬትን መተርጎም አይቻልም። ሂደት ላይ ብቻ ተቆሞ ስኬትን መተርጎም አይቻልም። ልብ ልንል የሚገባው አሁን ባለንበት ነገ መድረስ በምንፈልግበት ቦታና በእነዚህ በሁለቱ ፖይንቶች መካከል ባለው አመለካከታችን ላይ ተግባራችንን በሚፈጥረው አመለካከት ላይ ያለን አተያይ ላይ ይመሰረታል ስኬት። አንዳንድ ጊዜ እንደዚህ የሚል አባባል አለ። ስኬት ከ1% መነሳሳትና 99% ጠንካራ ስራ የሚገኝ ነገር ነው ይላሉ። 1% መነሳሳት። አንዳንዶቻችን መነሳሳት ላይ አለን፣ ጠንካራ ስራ ላይ ሩቲን የሆኑ ስራዎች ላይ የለንም። ለዛም ስኬቶቻችንን ኢቫሉዌት ማድረግ አንችልም። ምክንያቱም እየተንቀሳቀስን ያለነው ከመነሳሳት ብቻ ስለሆነ። በጥሩ ኢነርጂ መነሳት ጥሩ ነው። ነገር ግን ሩቲን በሆኑ ስራዎች ላይ ድግግሞሽ ባላቸው ስራዎች ላይ ዴይሊ በመናደርጋቸው አክቲቪቲዎቻችን ላይ
ጥሩ ሀቢት ከሌለን ስኬታማ መሆን አይችልም። አያችሁ በዚህ ምክንያት ነው አንዳንድ ጊዜ ሳናስበው ለስኬቶቻችን ወይም ደግሞ ስኬታማ ከመሆን የሚያግዱን ጠላቶቻችን በእኛ ላይ የሚወጡት በዚህ ምክንያት ነው። እነዛ ጠላቶቻችን እነማን ናቸው ያልን እንደሆነ የመጀመሪያው የስኬታችን ጠላት ማን ነው ያልን እንደሆነ የምቾት ዞን የምቾት ዓለም። ብዙዎቻችን በዚህ በምቾት ዓለም ኮምፎርት ዞን ተብሎ በሚጠራው በሚሆን ጊዜ ሁሉ ነገር ደህና የሆነ እንደሆነ ስናስብ ብዙም የሚያስጨንቀን ነገር ፕሬሸር በሌለብን ሁኔታ ውስጥ በምንሆንበት ጊዜ የስኬታችን ጠላት ይሆናል። ማን? የምቾት ዞን። ይህም ለለውጥና ለእድገት የሚሆን መቋቋምን ያስከትላል። ምን ማለት ነው? ሰው ለውጥ አለበት። ያ ሐሳብ በየቀኑ የተለያዩ ሐሳቦች ይመጣሉ። ከሚለዋወጠው ዓለም ጋር ያንን መለዋወጥ አንደርስታንድ የምናደርግበት እድገት ያስፈልገናል። ሁለተኛው እድገት ያስፈልገናል። ትላንትና እንደነበርና አይደለንም መቼስ። ነገር ግን ይህንን መለወጥና ይህንን እድገት መቋቋም ያስከትላል። ምን? የምቾት ዞን። ብዙዎች በምቾት ዞን ሲሆኑ ነገ መሻሻልን አያስቡም። ለዛ ሰነፍ ሆነው ይቀራሉ። ሌላኛው የስኬታችን ጠላት እምነት ነው። አንዳንዱ ምንም ባድርግ ልለወጥ አልችልም ወይ ስኬታማ ልሆን አልችልም ብሎ ያስባል። ራሱን ይገድባል። ይሄ የአእምሮ ጉዳይ ነው፣ የአመለካከት ጉዳይ ነው። መገደብ አልችልም፣ አይሆንልኝም፣ አይለወጥም የሚል እምነት ነው ጠላታችን፣ የስኬት ጠላታችን። ሶስተኛው የስኬት ጠላታችን ደግሞ ዝቅተኛ የመቋቋም ችሎታ ነው። ቻሌንጅን የመቋቋም ችሎታ ሊሆን ይችላል። አንድን ተግባር ለመፈጸም ሁሉ ጊዜ ቀላሉን መንገድ መፈለግ። ሌላኛው አራተኛው የስኬት ጠላታችን ማን ነው ካላችሁ መዘግየት ይባላል። እርምጃን ማዘግየት፣ ጊዜን ማባከን፣ ብዙውን ጊዜ በውድቀትና በፍርሃት ውስጥ መሆን፣ ፍጹምነትና ፍላጎት የሚመራ ነው። እንደዚህ ቢሆንስ፣ እንደዚህ ቢገጥመኝስ፣ ዛሬ ማድረግ ያለብንን ሳናደርግ መቅረት፣ ለነገ ማድረግ፣ እንደዚህ ቢሆንስ፣ ቆይ አይቼ፣ ቆይ ነገ። ይሄ በእለት ተግባራችን ውስጥ የምናከናውናቸውን ተግባራት ወደ ስኬት ለመድረስ ወደ ግብ ለመድረስ የምናደርገውን ነገር ማዘግየት በራሱ ጠላትነት ነው። ሌላኛው የስኬት ጠላት የትኩረት ማነስ ነው። የትኩረት ማነስ በተለያዩ ምክንያቶች ሊመጣ ይችላል። ዋንቲንግ የተሰኘው መጽሐፍ ላይ ሰዎች ትኩረታቸውን ስለሚያጡበት መንገድ ሲያወራ መልቲታስክ ይሆናሉ፣ ባለ ብዙ ስራዎች ይሆናሉ፣ ብዙ ሲያባረሩ አንዱንም ሳይዙ ይቀራሉ ይላል። በአንድ ጊዜ ብዙ ስራ ለመስራት የሚያስብ ሰው አንዱንም ሳይፈጽም ይቀራል ይላል። ሁሉንም ስራ ለመስራት መሞከር ብክነት ነው። ከዛ ይልቅ አንድን ተግባር በሙሉ ፎከስ
ማድረግ ውጤታማነት ነው ይላል። ፕራዮሪቲ ያነሳ። ስለዚህ ስራ ብዙ በመሆን አንድን ጉዳይ ትኩረት በመንፈግ የምናደርገው እንቅስቃሴ የስኬት ጠላት ነው። ሌላኛው የስኬታችን ጠላት ፍርሃት ነው፣ የውድቀት ፍርሃት። ስህተት ለመስራት መፍራት፣ ስህተት የመስራት ፍርሃት። በሳሳትስ በወድቅስ እንደዚህ ቢሆን አያችሁ። ዛሬ ዓለማችን በብርሃን የተሞላችው ብዙ ጊዜ ደጋግሞ በመከረ ኤሌክትሪክን ደጋግሞ በመከረ ሰው ምክንያት ነው። ሪስክ ለመውሰድ መፍራት፣ ይሄ አስፈላጊ አይደለም። ስለዚህ የስኬት ጠላታችን ነው። ሌላኛው የስኬት ጠላት የዲሲፕሊን ማነስ ነው። ጊዜን፣ ሀብትን እና ጥረትን ውጤታማ በሆነ መንገድ ማስተዳደር አለመቻል። መዘግየትን የሚያመጣው የዲሲፕሊን እጥረት ነው። ይህ ደግሞ የስኬታችን ጠላት ነው። ሌላኛው የስኬታችን ጠላት የተጠያቂነት ማነስ ነው። አንድ ተማሪ ተምሮ ኤፍ ግሬድ ቢያመጣ ወይም ደግሞ ማለፊያ ውጤት ማምጣት ባይችል ወቃሽ ይሆናል። አስተማሪው ኤፍ ሰጠኝ ነው የሚለው። እኔ ኤፍ አመጣው የሚል ተማሪ ቁጥሩ በጣም ውስን ነው። ማለፍ አልቻልኩም አልሰራውም የሚል ተማሪዎች ውስን ነው። ሌሎችን መውቀስ፣ አስተማሪው ሰጠኝ፣ አሳይመንት እንደዚህ ከለከለኝ፣ እንደዚህ አይነት ነገር አደረገብኝ፣ ስለዚህ ኤፍ አመጣው ይላል። ስለዚህ ተጠያቂነትን እኔ ነኝ፣ ለዚህ ነገር ምክንያቱ ይሄ ነው፣ እኔ ነኝ የሚለው ሌሎችን ከመውቀስ ይልቅ ሰበብ ከማቅረብ ይልቅ ኃላፊነት መውሰድ ያስፈልጋል። በምቾት ዞን፣ በእምነት፣ በዝቅተኛ ግሮችን የመቋቋም ችሎታ፣ በመዘግየት፣ በትኩረት ማነስ ውስጥ እና በውድቀት ፍርሃት ውስጥ፣ በዲሲፕሊን ወይም ደግሞ በስነ ምግባር ውስጥ ዝቅተኛ መሆን፣ በተጠያቂነት ዝቅተኛ መሆን ከስኬት ያጎድላል። እነዚህ የስኬት ጠላቶች ናቸው። ከመነሻችን እንዳነሳ ነው ስኬት የአመለካከት ስኬት የተከታታይ ጥረት እና የግብ ድምር ውጤት ነው። ስኬት እስቲ ከሂደት አንፃር እንመልከተው። ከሂደት አንፃር ያየነው እንደሆነ በጊዜ በቦታ በሁኔታዎች ውስጥ የሚደረጉ ልምምዶች ማለት ሲሆን ወደ መዳረሻ የሚደረግ ጉዞ ሊመስል ይችላል። ስኬት በጊዜ በቦታና በሁኔታዎች ውስጥ የሚደረጉ ልምምዶች። ለአንድ ተማሪ አመቱን ሙሉ ተምሮ ማለፊያ ውጤት አለማግኘት ውድቀት አይደለም። ለአንድ ነጋዴ ሙሉ አመቱን ነግዶ በመጨረሻም ትርፍ አለማግኘት ውድቀት አይደለም። ለአርሶ አደር ሰብል ዘርቶ ወደ ጎተራ የሚገባ ምርት አለማግኘት ኪሳራም አይደለም። ለመምህር
አስተምሮ አንድም ተማሪ የማለፊያ ውጤት አለማስገኘት ውድቀት አይደለም። ትንሽ ፈገግ ያሰኛል አይደል? ክሬዚ ነው። ምን ያለን ነው? አንድ ተማሪ ተምሮ at the end of the year ማለፊያ ውጤት አላገኘም ማለት ውድቀትን ማለት አይደለም። ከሂደት አንፃር ያየነው እንደሆነ ሂደት ነው ስንል ምን ማለታችን ነው? ለአንድ ተማሪ ክፍል ገብቶ መማርን፣ የሚሰጡ ስራዎችን በጊዜ መስራትን፣ ማጥናትን፣ ፈተና ለማለፍ የሚያስችል ዕውቀትን መገብየት፣ የሚሰጡ ታስኮችን በየቀኑ መፈጸም ነው ስኬት ከሂደት አንፃር ያየነው እንደሆነ። ስለዚህ አንድ ተማሪ ማለፊያ ውጤት ለማግኘት ዴይሊ ሩቲን የሆኑ ተግባሮች አሉት። ማጥናት፣ የሚሰጠውን አሳይመንት በትክክል መስራት፣ ነገሩን በትክክል መረዳት፣ ክፍል ገብቶ መማር፣ መምህርን መከታተል፣ መጽሐፍቶችን ማገላበጥ፣ እነዚህ ለአንድ ተማሪ ለስኬት የተሰጡ ሂደቶች ናቸው። የስኬት ሂደቶች ናቸው። እንዲሁም አንድ ነጋዴ በአመቱ መጨረሻ ነግዶ ሲያበቃ የትርፍ ገንዘብ አለማግኘት ውድቀት አይደለም። ምን ይያልን ነው? አሁንም በሂደት መነጽር ያየነው ነው። በሂደት መነጽር ያየነው ከሆነ ሂደቱ ላይ ነው፣ ዴይሊ ተግባራት ላይ ነው ትኩረት የምናደርገው። እንደሚገባ መነገር፣ የገበያውን ሁኔታ ማወቅ፣ ገበያን ማጥናት፣ ትርፍ የሚያገኝበትን መንገድ ማስላት፣ የሚነግደውን ንግድ ማወቅ፣ ከስተመሮቹን ማወቅ፣ ይሄ ከአንድ ነጋዴ የሚጠበቅ ነው። ዴይሊን ማድረግ ካልቻለ፣ ዴይሊ የገበያውን ሁኔታ ማያጠና ከሆነ፣ የዕለት ተግባሩን ከወደቀ በአመቱ መጨረሻ ላይ በቀናት ድምር በሆነው አመት መጨረሻ ላይ ሊሰበስበው የሚችለው ሀብት አይኖርም። ስለዚህ በሂደት መውደቅ በውጤት መውደቅ ስለሆነ አርሶ አደር መሬት ላይ እህልን ስለዘራ ወደ ጎተራ እህል አይከትም። መዝራት፣ መንከባከብ፣ ምርት ሆኖ እስከሚወጣ ድረስ የሚደረጉ እንቅስቃሴዎችን ማድረግ፣ ምናልባት የተዘራው ሰብል በማሳ ላይ እያለ በተለያዩ ምክንያቶች ሊጠፋ ስለሚችል እንስሳቶች ሊመገቡት ስለሚችሉ የአፈር የማዳበሪያ ስራዎች በትክክል ካልተሰሩ ውጤት ሊሰጥ አይችልም። ስለዚህ የየዕለት ተግባርን ይናገራል ሂደት። እንዲሁም መምህር ራሱ ወደ ክላስ ገብቶ ማስተማር ወይም ደግሞ ከተማሪው ጋር ኮሙኒኬት የማድረግ መንገዱ ፑር ከሆነ ክፍል ገብቶ ማነብነብን ብቻ እንደማስተማር የሚቆጥረው ከሆነ ተማሪዎቹን ኢቫሉዌት ሲያደርግ ከኦብጀክቲቭ አንፃር at the end of the lesson student will be able to describe this ተብሎ የተቀመጡ ኦብጀክቲቮችን ወደ ተማሪው ለማድረስ የዕውቀት ሽግግር ለማድረግ የሚያስፈልጉ ስራዎችን ካልሰራ ተማሪዎች ዕውቀትን ሊገበዩ አይችሉም። ወይ የመስጠት ችግር አለ አሊያም ደግሞ በተማሪዎቹ ዘንድ የመቀበል ችግር አለ። መምህር እርግጠኛ መሆን ያለበት በትክክል መስጠቱን ነው።
ሂደት ነው ስንል ምን እያልን እንደሆነ በትክክል አሁን እየተግባባን ይመስለኛል። ሂደት ውስጥ ልማድ የሚባል ነገር አለ። ሀቢት። እነዚህ ሀቢቶቻችን ነገ ተደምረው ውጤት ያመጣሉ። እነዚህ ልማዶቻችን ምንድናቸው ካልን የመጀመሪያው ትጋት ነው። ትጋትን ባጭሩ ስንተረጉመው ምን ማለት ነው? በቀን ምን ሰርተሃል? ትጋት ማለት አንድን ግብ ዓላማ ወይም ስራ ለማሳካት ያለምንም መታከት በጥንቃቄና በሙሉ ኃይል የሚደረግ ቀጣይነት ያለው ጥረት ነው። በቀጣይነት የሚደረግ ጥረት ነው ያለ መታከት። ይህም ስንፍናን በመተው ለውጤታማነትና ለእድገት ቅድሚያ መስጠትን፣ በተግባር ላይ ማተኮርንና ኃላፊነትን በጊዜ መወጣትን ያጠቃልላል። ትጋት ከሌለን ሂደት ይበላሻል። ሂደት ተበላሸ ማለት ደግሞ ግብ ይበላሻል። በዓለማችን አንድ ታዋቂ የሆነ ዩቲዩበር አለ። የዓለማችን ቁጥር 1 ተከታዮች ያሉት ጂሚ ዶናልድሰን የሚባለው ወይም ደግሞ በዩቲዩብ ስሙ የምናውቀው ሚስተር ቢስት የሚባለው አሜሪካዊ ዛሬ ላይ ያለበት ደረጃ ላይ ከመድረሱ በፊት እጅግ በጣም ሻይ የሆነ ሰው ነው። ኮሙኒኬሽን ላይ ፑር ነው። የዩቲዩብ ዕውቀት የለውም፣ ገንዘብ የለውም። ቤተሰቡ እንኳን ያንን ስራ እንደሚሰራ አያውቅም። ዛሬ ግን እጅግ ከፍተኛ በጀትን የሚጠይቁ ውስብስብ የሆኑ ቪዲዮዎችን የሚሰራ በዓለማችን ቁጥር 1 ተከታይ ያለው ቻናል ቤተሰብ ያፈራ ሰው ነው ሚስተር ቢስት ወይም ደግሞ ጂሚ ዶናልድሰን የምንለው። ውልደቱ በካንሳስ ሲሆን ያደገው በግሪንቪል ካሮላይና ውስጥ ነው። ዩቲዩብን በጀመረ አመት ምንም እንደው ተከታይ እንኳን እዚህ ግባ የሚባል ተከታይ የሌለው ሰው ነው። የጌም ቪዲዮዎችን የቀረጸ በዩቲዩብ ላይ ይጭን ነበር ሲጀምር። ምንም እይታ አገኘም፣ ፎሎወር የለውም። 300 ሰብስክራይበር ማግኘት እንኳን ለሱ ብርቅ ነበር። ነገር ግን በቂ ተከታይ አለማግኘቱ ምንም እሱን ማተር አላደረገውም። በየቀኑ ግን ቪዲዮዎችን ይጭን ነበር። ችግሮቹን በደንብ ያጠና ነበር። የዩቲዩብን አልጎሪዝም በደንብ ይማር ነበር። ቪዲዮ ኤዲቲንግን በደንብ ይማር ነበር። ዛሬ ላይ ያለበት ሁኔታ ስንመለከት ደግሞ ትናንትና በዛ ቦታ ላይ ያለ ሰው ነው ብሎ ለመገመት ያስቸግራል። ከዛ ባለፈ ገንዘብን ከመሰብሰብ ባለፈ ታላላቅ የበጎ አድራጎት ስራዎችን ይሰራል። የቪዲዮ ፕሮዳክሽን ወጪዎቹ ራሱ እጅግ በጣም ብዙ ናቸው። አንድ ቪዲዮ ለመስራት እስከ $3 ሚሊዮን ያወጣል። ዛሬ እዚህ ቦታ የደረሰበት መንገዱ ምንድነው ካልን እጅግ ብዙ የተለፋባቸው ሂደቶች አሉ። ብዙ ድካሞች አሉበት። ሂደት አለ፣ ትጋት አለው። በዚህ ሂደት ውስጥ ሁለተኛ ዋናው ነገር ምንድነው ካለን ጽናት ነው። በየቀኑ የምንሰራው ተግባር ምንድነው ወይም ደግሞ በቀን ምን ሰርታል ብለን ትጋት እንዳለን ሁሉ ጽናት ማለት በተለዋዋጭ ሁኔታ በሚለዋወጡ ሁኔታዎች፣ በመከራዎች፣ በተግዳሮቶች፣ በፈተናዎች ውስጥ ተስፋ ሳይቆርጡ በእምነትና በቁርጠኝነት ጸንቶ መቆየት ነው። እንዲሁም ግባችን የምናልመው ዓላማ እስኪመታ ድረስ ያለ መታከት የመጓዝ መንፈሳዊና ስነልቦናዊ ችሎታ ነው። ሁኔታዎች ሲለዋወጡ
ሐሳብን አለመቀየር ነው ጽናት። ሁኔታዎች ሲለዋወጡ ግብን አለመቀየር ነው ጽናት። ተግዳሮቶች በበዙ ቁጥር ግብ ላይ ትኩረት በማድረግ መቀጠል ነው ጽናት። ሐሳብ ካልተቀየረ ትጋት አይቀየርም። ጽናት ከሌለን ብዙ ሐሳቦችን በመቀያየር የተለያየ ግብ እንዲኖርና አድርገን ዲሉዥን ውስጥ እንገባለን። ስለዚህ በመጽናት መጓዝ አለብን። ቅድም ባነሳነው የዓለማችን ቁጥር 1 ዩቲዩበር ላይ ብዙ ተግዳሮቶች ነበሩበት። ለምሳሌ ያክል የዩቲዩብ እድገቱ ወይም ደግሞ የዩቲዩብ ቻናሉ እድገት እጅግ ዜሮ የተባለ ነበር። ለአመታት ጥቂት ታዳሚዎች ያሉት ነበር። የሚለጥፋቸው ልጥፎች ብዙ ይዘቶቹ ሰዎችን የሚማርኩ አልነበሩም። ኢቭን እኩዮቹ እንኳን የሱን ሐሳብ የሚጋሩት አልነበረም። በዚህ ምክንያት ብቸኝነት አጋጥሞታል። የመጀመሪያዎቹን 1000 ሰብስክራይበሮች ለማግኘት ከ1000 በላይ ቪዲዮዎችን ለጥፈዋል። ሰባችሁታል? ከ1000 ቪዲዮ በላይ መጫን በዩቲዩብ ላይ ምን ያክል ሳክሪፋይስ ሊያስከፍል እንደሚችል በእነዚህ ሁኔታዎች ውስጥ አልፈዋል። ብዙ ተግዳሮቶች ነበሩበት። ሌላኛው ተግዳሮት ምንድነው ካለ የሀብት እጥረት ነው። በአንድ ኮምፒውተር በአንድ ላፕቶፕ ነው የጀመረው። ከዚህም ባለፈ ላፕቶፕ ቢኖረው እንኳን የቪዲዮ ኤዲቲንግ ስኪል አልነበረው። ጥሩ ማይክሮፎን እንኳን ለመግዛት ገንዘብ አልነበረው። ከፍተኛ የሆነ የሀብት እጥረት ነበረበት። ይሄ ግን ወደ ስኬቱ ወደ ግቡ ለመሄድ አላገደው። የጤና ትግሎች ነበሩበት። 15 ዓመት ሲሆነው ክሮንስ የሚባል በሽታ እንዳለበት ታውቆ ከፍተኛ ክብደት መቀነስ፣ የኃይል መቀነስ እና መዳከምን የሚያስከትል በሽታ ተከስቶበት ነበር። ለእንደዚህ አይነት ዩቲዩበር እንደዚህ አይነት ውስብስብ የሆኑ ቪዲዮዎችን ለሚሰራ ሰው የኃይል መቀነስ፣ የጉልበት መዳከም ምን ማለት እንደሆነ አስቡት። በእነዚህ ቻሌንጆች ውስጥ ሁሉ አልቆመም። ሌላኛው የዩቲዩብ ይዘቱን አይተን ከሆነ ከሰዎች ጋር ብዙ ኮሙኒኬት የሚያደርግ ነው። ነገር ግን በቀደመ ባህሪ ውስጥ ጄምስ ዶናልድሰን የተባለው ዩቲዩበር ወይም ደግሞ በዩቲዩብ ስሙ የምናውቀው ሚስተር ቢስት የተባለው እጅግ አይናፋር ነው። አሁን ላይ ያለበትን ግን ስናይ ትራንት የነበረው ማንነት ጋር የማይገናኙ ናቸው። ይሄንን ሁሉ አሸንፎ ነው ብቸኝነትን፣ አለማደግን፣ የሀብት እጥረትን፣ የጤና እክሎችን፣ የግል ባህሪዎችን፣ አይናፋርነቱን ሁሉ አሸንፎ ነው። የገንዘብ እጥረት፣ ገቢ አንድ ቪዲዮ ለመስራት ምን ያክል አስቸጋሪ እንደሆነ እናውቃለን። ይሄን ሁሉ አሸንፎ ይሄንን ማድረግ ስንችል ነው ሂደትን ማሸነፍ የምንችለው። በትጋትና በጽናት ያለምንም መታከት ቀጣይነት ያለው ጥረት በማይለወጥ አመለካከት ሲደገፍ ልማድ ጥሩ ይሆናል። ከውጤት አንፃር ያየነው እንደሆነ ደግሞ ስኬትን ውጤት ማለት የተደጋጋሚ ድርጊቶች መጨረሻ ማለት ነው። ውጤት ቅድም በሂደት ላይ ስናወራ ለአንድ ተማሪ ማለፊያ ውጤት አለማግኘት ውድቀት አይደለም ካልን ምን ማለት ነው? እዚህ ጋር ስንመጣ ውጤት ላይ ተመሰረተን እንደሆነ የማያጠና፣ የማይሰራ፣ የማይማር በትክክል የሚባለው ነገሮች ዴይሊ ሩቲኖችን የማይሰራ ተማሪ ውጤቱ ምንድነው ካልን መውደቅ ነው። ስለዚህ ውድቀት የሂደት ውጤት ነው ይያለን። ተፈትኖ አለማለፍ የማለፊያ ውጤት አለመያዝ እንደውም ስሙ እንደሚናገረው ውጤት ነው።
ውድቀት አይደለም ውድቀቱ የጀመረው ተግባሩ ላይ ነው ዴይሊ ሩቲኖችን አለመስራት ነው ውጤት የመጨረሻ ግብ ነው ፍጻሜ ወይም ደግሞ የሚያስከትለው መዘዝ ሊሆን ይችላል አይያችሁ አዎንታዊ ሲሆን ጥሩ ፍጻሜ ነው ነገር ግን አሉታዊ ከሆነ ኮንሲኩዌንስ አለው በትምህርት በስራ በተለያዩ ውድድሮች የሚገኝ የመጨረሻ ነጥብ ነው በአዎንታዊ መንገድ አንድ አባባል አለ የመጨረሻ ሐሳብ አንስተን እዚህ ጋር እናቆም የምትሄድበትን እስካላወቅ ድረስ መንገዶች ሁሉ ወዲያ ያደርሳሉ ወዲያ ወዴት ዲፋይን ያልተደረገ ወዲያ ዴስቲኔሽኑ ያልታወቀ ወዲያ ትክክለኛ ራይት ዌይ ላይ መሆንን እርግጠኛ ያልሆንክበት መንገድ ነገር ግን ወዲያም ያደርስ እስቲ ሁላችንም በዚህ ሐሳብ ውስጥ ራሳችንን ዞር ብለን እንየውና የቱ ጋር ነው ያለነው የዴይሊ እንቅስቃሴያችን ምን ይመስላል ሰዎች የሚሰጡንን ሪአክሽን ተመልክተን ምን አይነት ሜጀር እየወሰድን ነው just what's my goal ብለን ያስቀመጥንለት ዓላማ ምንድነው ገንዘብን ሰብስቦ በመጨረሻ ሀብታም መሆን ሀብታም ሆኖ መገኘት ስኬት አይደለም ሀብታም ለመሆን ብዙ መንገዶች አሉ ብዙዎቻችን ሰዎች የሆነ ቦታ ላይ ሲደርሱ የደረሱበትን ቦታና ያለን እንጂ ያለፉበትን መንገድ የማየት ችግር አለብን ስለዚህ ስኬት ያለንን አታየት በመቀየር ዴይሊ እንቅስቃሴያችንን እንቀይር በተመሳሳይ ተግባር የተለየ ውጤት መጠበቅ አይቻልም በተመሳሳይ ተግባር የተለየ ውጤት መጠበቅ አይቻልም ሀቢትን ቀይር ውጤትን ትቀይረዋለህ አይቻልም ያልከውን አመለካከት ቀይር ትችላለህ ማድረግ አይቻልም ብለ ያልካቸውን ነገሮች ቀይር የፈራሃቸውን ነገሮች እለፍ ቻሌንጆችን እለፍ ጽና ተጓዝ የእለት ተግባርህን ከውጤት ጋር አሰናስለህ ሐሳብህን ቀይረህ የምትገኝበት ቦታ ስኬት ይባላል ለዛሬ እዚህ ጋር እናበቃለን ቀጣይ በተለያየ ሐሳብ እንገናኛለን በሌላ ሐሳብ እስከምንገናኝ መልካም ሁሉ ተመኘው አመሰግናለሁ